መንግስት ታላቁ የኢትዮጵያ ህዳሴ ግድብ ላይ የነበሩ የፕሮጀክቶች አስተዳደር ጉድለቶችን ቀርፎ አሁን ላለበት ቁመና ማብቃቱ ዲያስፖራው ማህበረሰብ በመሰል አሰባሳቢ ብሔራዊ ፕሮጀክቶች ላይ ያለው ተሳትፎ እንዲቀጥል ዋስትና የሰጠ መሆኑን በኳታር የመንና ኢራን የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ኢብራሂም ተናገሩ። በኳታር የሚኖሩ ኢትዮጵያውያንም ግድቡ አሁን ለደረሰበት ደረጃ መብቃቱ ሪባኑ እስኪቆረጥ ድረስ በተጠናከረ ድጋፍ ለመቀጠል ተነሳሽነት የፈጠረባቸው ስለመሆኑ ገልጸዋል። ሪፖርተራችን ብሩክ ተስፋዬ ከኳታር ዶሃ ተከታዩን ዘገባ ልኮልናል። በኳታር የኢትዮጵያ ኤምባሲ ለታላቁ የኢትዮጵያ ህዳሴ ግድብ ቦንድ ከነ ቤተሰቧ ለመግዛት መታ ያገኘናት ኑሮዋን ከ25 ዓመታት በላይ በዶሃ ያደረገችው ሐናን አህመድ ታላቁ የኢትዮጵያ ህዳሴ ግድብ በቤተሰቧ ዘንድ ልዩ ትርጉም እንዳለው ትገልጻለች። ለነዚህ ልጆቿም ለልደታቸው ከኬክ ይልቅ የህዳሴ ግድብ ቦንድ በየዓመቱ እንደምታበረክትላቸው ነግራናለች። የህዳሴው ግድብ እኛ ጋር ትልቅ ቦታ አለው። ምክንያቱም ባለቤቴ ሱዳናዊ ነው። ግድቡ አልቆ ኢንሻአላህ ትልቅ የምንዛሬ የዶላር ምንዛሬ ታገኛለች፣ ስደት ይቆማል፣ ከችግር እንወጣለን ብዬ ነው የማምነው። ለዚህም ነው ልጆቼ ሙሉ ለሙሉ ተሳትፏል ማለት እችላለሁ። ምክንያቱም በየዓመቱ ለልጆቼ የቦንድ ስጦታ ነው የምንሰጣቸው ለልደታቸው። ይህም ታሪክ እንዲያውቁ ዛሬው 17 ዓመት ደርሳለች። ትልቋ ከ4 ዓመት ጀምራ ትንሿ ከ2 ዓመት ከግማሽ አሁን 15 ዓመት በቃ ምን ያህል ጥቅም እንዳለው የሀገር ቅርስ መሆኑን ነው ማሳውቃቸው። ልጆቿም ለልደታቸው የሚበረከትላቸው የህዳሴ ግድብ የቦንድ ግዢ የኃላፊነትና የእኔነት ስሜት እንደፈጠረባቸው ገልጸዋል። የአባይ ግድብ ትልቅ ነገር ነው ለኛ። እኛም ውጭ ሀገር ተወለደን ሆነን በየዓመቱ ነው የምንሳተፈው። ለልደታችን ነው የሚሰጠን ቦንድ። ስለዚህ ትልቅ ነገር ነው ይሄ። አባይ ለኢትዮጵያ ብቻ አይደለም፣ ለዓለሙ ለአፍሪካ ቅርስ ነው የሚሆነው። ለልደታችን ስጦታ ቦንዱ ነው። አባቴና እናቴ ማመስገን የምፈልገው እነሱ ናቸው ሰፖርት የሚያደርጉ። ትልቅ ሀብት ነው ለአገራችንና ለኛ። የኳታር የኢትዮጵያ ኮሚኒቲ ማህበር ጽህፈት ቤት ኃላፊ ስንታየው ተረፈ በኳታር የኢትዮጵያ ህዳሴ ግድብ ማስተባበሪያ ምክር ቤት የቀድሞ የቦንድ ሽያጭ ኃላፊ በመሆን አገልግለዋል። ኃላፊው በግድቡ ዙሪያ በዶሃ የሚገኘው የኢትዮጵያ ኮሚኒቲ ተሳትፎ ጠንካራ ስለመሆኑ ያብራራሉ። በዋናነት ከህዳሴው ግድብ ጋር ተያይዞ የሚሰሩ ስራዎች 3 ናቸው። አንደኛ በህዳሴው ግድብ በራሱ አስፈላጊነቱ ምንድነው፣ ለኢትዮጵያ ለቀጠናው ያለው ፋይዳ ምንድነው የሚለውን በዛ ላይ ሁላችንም በየደረጃ ባለን ዕውቀት ልክ ይሄንን ማስረዳት ነው። ቀጥሎ ነው ወደ ሽያጩ የምንሄደው። በሽያጭ ብቻም አይደለም ይሄ ድጋፍ የሚደረገው፣ በስጦታም ነው። ያለንን ተስፋ ያለንን ቁርጠኝነት ደግሞ ማሳያ ነው ብሎ የሚያምነው ማህበረሰባችን ይሄው የህዳሴው ግድብ ነው። በየመን ኢራንና በኳታር የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ የመንግስት ቁርጠኛ የሆነ አመራር በኳታርና አካባቢው ያለ ዲያስፖራ ለግድቡ የሚያደርገውን ድጋፍ መተማመን እንዲኖረው አስችሏል ብለዋል። የለውጡ አመራር በተለይም ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮጀክቱ ላይ በመሰረታዊነት ያሉ ጉድለቶች እንዲታረም በማድረግ የህዝባዊ ተሳትፎው የህዝባዊ ድጋፉ ለፕሮጀክቱ መተማመን ኖሮ እንዲቀጥል አስደርገዋል። እንግዲህ ያ በመሆኑ ምክንያት ዛሬ አሁን የመጨረሻ እንደጀመርነው እንጨርሰዋለን ብቻም ሳይሆን ሪቫን ለመቁረጥ ጥቂት ወራቶች በቀሩን ደረጃ ላይ እንገኛለን። 98% ፕሮጀክቱ ተጠናቋል። አምባሳደሩ አክለው እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ አሰባሳቢ ፕሮጀክቶችን ዲያስፖራው ማህበረሰብ ይበልጥ ሊደግፍ እንደሚገባም ጠቁመዋል። ለኢቲቪ ዘገባ ብሩክ ተስፋዬ ነኝ ከኳታር ዶሃ።